ትላንት ሂትለር ነበር አሁን ደግሞ ማንዴላ ካልሆንክ ይያለ ነው ሁለት ቪዲዮ ልጋብዛችሁ አንድ በትግርኛ አንድ በአማርኛ ትርጉሙን ነግራችኋለሁ በትግርኛው ማለት ነው ራቅ ብላችሁ ስሙት ጠረን ስላለው የሱ ቪዲዮ ማለት ነው እንስማው እዚህ ዘፈን ዳስ መጣሉ ነው ዳስ መጣል በባህላችን ሐዘን ማለት ነው እንደዚህ አይነት ምልክቶች ወደ መድረክ ይዘህ ስትመጣ ዩኒፋይ ነው ያረክ ያለው ወይስ የከፋፈልክ ነው ያለው የማስካልከኝ ለኔ የሚታየኝ መከፋፈል እንጂ ዩኒቲ አይደለም አቧራም ያስነሱ ሰዎችም ማለት እንደዚህ አይነት አጋጣሚ ተጠቅመው ማለት ነው የከርስ ፖለቲካ ገዝቷቸው ማለት ነው ኢትዮጵያ ተዋረደት ሀገር ኢትዮጵያ መምሰሊት ሀገር ኢትዮጵያዊነት ባዕሉን ዋዕሉ ዘጥፈ ተንከሲስ ሆነ መንነት ነፃ አይና ካብሕዝ ንሕና ከምሕዝቢ ትግራዋይ ነፃ አይኻ ካብሕዝ ሸኽሚ ይብልካ ግዛዕ ይብልካ ኩላኻ ትግራዋይ አሙሉ ዓለም ዘለኻ ናይ ባዕልኻ ቤተክርስቲያን መስርት እንዳ እንጀራ እንዳ በርበረ እንዳ ስጋ እንዳ ግዛዕ ተሃልዩ ካብ ኢትዮጵያውያን ዝበሃል እንዳ ተካላት ናይ ንግዲ ከይትዕድጉ ከይውድኹም ብስሩን ገለእትዮም ናፍቲ ምግቢ ሓዳር ተሃልይዎ ምሳኻ ወይ እንተሃልይዎ ምሳኺ ወይ ወሊድኩም እንድሕር ኮይንኩም ናባርዎ ካብ ገዛኹም በታትኽዎ ትዘለኩም ርክብ ንኣብነት ኢትዮጵያዊ ኮይኑ ወይ ዝኾነ ናይ ኣምሓራ ድዩ ገለ that person doesn't qualify to be your friend ይሄ ሰውዬ ስለቴዲ አፍሮ ስለመከፋፈል ሊያወራ መጣና ይሄ ቪዲዮ ካየሁት በኋላ ነው ደግሞ እፍረት ተሰማኝ የሆነ ብርድ አለኝ ራሱ እንደ ቡጽ አይቶ ያወራል መጥቶ ማለት ነው ምክንያቱም በትግርኛ ያወራው ንግግር ምን መሰላችሁ የትግራይ ተወላጅ ሆነ በኢትዮጵያ ቤተክርስቲያን ላይ እንዳትሳለም ቄሶቹም ካላችሁ በኢትዮጵያ ላይ ሀገራችሁ ሄዳችሁ ቤተክርስቲያን ሰርታችሁ አገልግሉ ይያለ ነበር የትግራይ ተወላጅ ሆነ ያማራ ሴት ካገባ ፍታት የትግራይ ሴት ሆነሽ ያማራ ወንድ ካገባች ፍቹ ይያለ ነበር የትግራይ ተወላጅ ሆነ ያማራ ምግብ ቤት ካለም እዛ ሄደህ እንዳትጠቀም መርዝ አርጎ ይጎልሃል ካሁን በኋላ እኛ ኢትዮጵያውያን አይደለንም እኛ ትግሬ ነን ካሁን በኋላ ከነሱ አንገናኝም ይያለ ነበር ይሄ ሰው በኢትዮጵያ ላይ መርዝ ነስንሶ ነው የሄደው እንደ ህወሓታውያን ማለት ነው እኛ ደግሞ ያ መርዝ ማለት ነው ያነሳነው ነው በአሁን ሰዓት ምክንያቱ ፍቅር ስለሚያስፈልግ እኛ ኢትዮጵያውያን ስለሆንን ማለት ነው እሱ ብቻ እኮ አይደለም የሚገርማችሁ ነገር ትላንት ግደሉ እንደዚህ አርጎ እረደው ይያሉ የነበሩ እንደሱ አይነት ሰዎች ቁጭ ብሎ አሁን ግን የራሳችን እንባ ይሰርቃሉ እኛ ፍቅር ነው ምንፈልግ እኛ ኢትዮጵያውያን ነን እኛ መከፋፈል አንፈልግም እኛ ሰላም ነው ምንፈልግ እንደ ኢትዮጵያዊነታችን ኦሮሞ ወንድሜ ነው አማራ ወንድሜ ነው የሆነ ይሁን ወንድሜ ነው እኔ ኢትዮጵያዊነቴ ነው ማያስጨንቀኝ እያልን እነዚህ ሰዎች ብለን ያለቀስ ነው ለቅሶ እነዚህ ሰዎች በአሁን ሰዓት መጥተው ምን ይላሉ እንባችን ሰርቆ ደረታቸው ነፍተው ምንም እንዳላጠፉ ያወራሉ ማለት ነው ከዛስ እኛ እንሰደባለን እኛ እነዚህ ልጆች እንባላለን በእነሱ አንደበት ማለት ነው